በኢትዮጵያ ውስጥ ከ5 ዓመት በታች ሆነው ከሚሞቱ ልጆች በሁለተኛ ደረጃ አንደኛ ገዳይ በሽታ የሳንባ ምች ነው። ከሱ ቀጥሎ ግን በገዳይ በሽታ የሚባለው የዲያሪያል ዲዚዝ ወይም ደግሞ ተቅማጥ ነው። እንግዲህ ተቅማጥ ቀላል ይመስላል ስታዩት፣ እውነትም ቀላል ነው። መከላከል ይቻላል ከተጠነቀቅን ማለት ነው። ግን ካልተጠነቀቅን ለልጆችን ለከፍተኛ ህመም ካልሆነም ደግሞ ከከፋ ወደ ሞትም ሊዳርግ የሚችል በሽታ እንደሆነ ሁሉም ሰው ማወቅ ይገባዋል። ካወቅን ለመከላከልም ለማከምም ስለሚቀል ማለት ነው። መጀመሪያ ተቅማጥ ብለን የምንወስደው መቼ ነው ማለት አሁን አንዴ ቢያስቀምጠው ወይ ሁለቴ ቢያስቀምጠው አንድ ልጅ ተቅማጥ አንለውም። ኖርማሊ እንደ ትርጉም ተቅማጥ አለው የሆነ ልጅ የምንለው በቀን ቀጭን የሆነ ካካ 3 እና ከዛ በላይ የሚያስቀምጠው ከሆነ ያ ልጅ ተቅማጥ አለው እንላለን ማለት ነው። እንግዲህ ይሄን ተቅማጥ የሚያመጡት ብዙ ነገሮች ሊሆኑ ይችላሉ። አብዛኞቹ ባክቴሪያዎች ናቸው፣ ነው ቫይረሶች ናቸው። ከዛ ቀጥሎ ባክቴሪያዎች፣ ሌሎችም ደግሞ ተዋስያን ሊያመጡ ይችላሉ። ጃርዲያ ወይም ደግሞ ሌሎች የፕሮቶዟ ዝርያዎች ወይ ደግሞ አንዳንዴ ደግሞ ፈንገሶች ሊያመጡት ይችላሉ። አብዛኛው ግን ቫይረሶች ናቸው። በተለይም ሮታ ቫይረስ የሚባለው ማለት ነው። እነዚህ ናቸው የሚያመጡት ነገር። ቀጣይ ደግሞ ምንድነው የሚያጋልጠውን ነገር የህፃን የተወለደ ልጅ በተቅማጥ እንዲጠቃ የሚያደርጉት ምን ምን ምክንያቶች ናቸው ብለን ስናይ በሶስት ወይም ደግሞ በሶስት እንከፍለዋል የሚያመጡትን አጋላጭ ምክንያቶቹ ማለት ነው። የመጀመሪያው ከእናቲቱ ጋር የተያያዘ የእናቲቱ ባህሪያት ብለን እንወስደዋለን። እሱ ምንድነው? ከእናቲቱ ባህሪያት ውስጥ የመጀመሪያው ልጅየውን ጡት አለማጥባት በስርዓት ጡት ብቻ ከ6 ወር በፊት አሁን ኖርማሊ የምንመክረው ጡት ብቻ አጥቡት ብለን ነው። ግን በስርዓት ጡት ብቻ ማታጠባው ከሆነ አንድ ሊያጋልጠው የሚችለው ነገር እሱ ነው። ሌላኛው ደግሞ እስከ ጡት ማጥባቱን እስከ 2 ዓመት መቀጠል፣ እስከ 6 ወር ጡት ብቻ ነው፣ ወተት ብቻ የእናት ጡት ብቻ ነው። ከዛ በኋላ ተጨማሪ ምግብ እየመገበች ግን ጡት ማጥባቱን እስከ 2 ዓመት የማትቀጥል ከሆነ ይሄም ደግሞ የበሽታ የመከላከል አቅሙን ሊቀንሰው ይችላል ማለት ነው። ሌላኛው ደግሞ እንትኖቹን መጠቀም፣ ይሄ የጡጦ መጠቀም ህጻናቶች ላላስፈላጊ ኢንፌክሽን ሊያጋልጣቸው ይችላል። ምክንያቱም ንጽህናው ጉድለት ሊኖርበት ስለሚችል ቦትሉ ወይም ደግሞ ጡጦ፣ ይህም ለበሽታ ወይም ደግሞ ለተቅማጥ ለሚያመጣ ተዋሲያን ሊያጋልጣቸው ይችላል ማለት ነው። ሌላኛው ደግሞ ምግቦችን ስቶር ማድረግ ነው። ኩክ ያደረግናቸው ምግቦች አትሩም ቴምፕሬቸር ወይም ደግሞ ኖርማሊ ፍሪጅ ውስጥ ሳናደርግ ለብዙ ጊዜ ማስቀመጥ፣ ይሄም ደግሞ ለህፃናትን ያ ባክቴሪያ ወይ ደግሞ ቫይረሱ እንዲራባ ሊያደርገው ስለሚችል ምግቡ እንዲበከል ያደርገዋል። እሱ ደግሞ ለህፃኖቹ በተቅማጥ እንዲታመሙ ሊያደርጋቸው ይችላል ማለት ነው። ሌላኛው ደግሞ እናቲቱ በደንብ ንጽህናዋን ማጠበቅ ከሆነ እጇን ከሰገራ ሽንት ቤት ከሄደች በኋላ ወይ ደግሞ የልጁንም ራሱን ካጠበች በኋላ ወይ ከጠረገች በኋላ እጇን በንጽህና በሳሙና የማታጠበው ከሆነ ከዛ በኋላ ደግሞ በኋላ የልጅየውን አፍ ልትነካው ስለምትችል ወይ ደግሞ ምግቦቹን በስርዓት ስታዘጋጅ ምግቡን ልትነካው ስለምትችል ለኢንፌክሽን ወይ ደግሞ ለተቅማጥ ለሚያመጣ ተዋሲያን ልታጋልጠው ትችላለች ማለት ነው ልጅየውን። ሌላኛው ደግሞ እንዳልኳችሁ የልጅየውን ካካ በስርዓት አለማስወገድ። በስርዓት የማታስወግደው ከሆነ እጇ ይነካካል፣ ልጅየውም ደግሞ በእጁ ይነካካል። ስለዚህ ከእጁ ወደ አፉ ሊተላለፍ ይችላል ማለት ነው። ይሄ እንግዲህ አንደኛው ምድብ ነው፣ ወይም እናቲቱን በተመለከተ የእናቲቱ ባህሪያት ናቸው። እነዚህ ለልጁን ለተቅማጥ የሚያመጡ ተዋሲያን ሊያጋልጠው ይችላል ማለት ነው። በሁለተኛው ደግሞ ምድብ የምናየው ምንድነው? የራሱ የልጅየው ከልጅየው ጋር የተያያዘ በሽታ ሊያጋልጠው የሚችሉ ነገሮች አሉ። የመጀመሪያው የምግብ እጥረት ነው። እንግዲህ በተለያየ ምክንያት ምግብ እጥረት ካለበት ልጅየው በራሱ ህመም ሊኖረው ይችላል። ምግብ እንዳይበላ ሊያደርገው የሚችል ወይ ደግሞ እናቲቱም አላበላው ሊሆን ይችላል፣ ወይ ደግሞ በድህነትም ሊሆን ይችላል። እናቲቱም ምግብ ጡት ከሌላት እስከ ጭራሹ በማንኛውም ምክንያት ከሆነው ምግብ የማይጠግብ ከሆነ ወይ ደግሞ ምግብ በደንብ የማይገብ ከሆነ
በሽታ የመከላከል አቅሙ ይወርዳል። ስለዚህ በሽታ የመከላከል አቅሙ ከወረደ ለኢንፌክሽን ወይ ደግሞ ለተቅማጥ ለሚያመጣ ህመም ሊዳረግ ይችላል ማለት ነው። ሌላኛው ደግሞ በተለይ ይሄ በጣም የመከላከል አቅማቸው ከቀነሰ በቀላሉ እንዲጠቁ ሊያደርጋቸው ይችላል ማለት ነው። ሌላኛው ደግሞ ከዚሁ ጋር ተያይዞ ቫይታሚን ኤ ዴፊሽንሲ ያጋጥማቸዋል። ቫይታሚን ኤ እጥረት ያጋጥማቸዋል። ቫይታሚን ኤ እጥረት ካጋጠማቸው በኢንፌክሽን መያዝ ብቻ ሳይሆን የመሞት እድላቸው ይጨምራል። የመሞት እድላቸው ከ20 እስከ 40 እስከ 25% የመሞት እድላቸው ይጨምራል። ሌላኛው ደግሞ የዚንክ እጥረት ካለባቸው፣ ምክንያቱም የምግብ እጥረት ካለ አብዛኛው ንጥረ ነገሮች አይኖራቸውም፣ እጥረት ያጋጥማቸዋል ሰውነታቸው። ስለዚህ ለኢንፌክሽን ከዛ ኢንፌክሽኑ ደግሞ እንዲበረታባቸው ወይም እንዲጸናባቸው ሊያደርጉ ይችላሉ ማለት ነው። እዚሁ የምናየው ደግሞ ምንድነው ሚዝል የሚጠቁ ከሆነ ሚዝል ከዚህ ቀደም የሚይዛቸው ከሆነ ሚዝልም ለበሽታ የመከላከል አቅማቸውን ይቀንሳል። እሱ ለኢንፌክሽን ሊያጋልጣቸው ይችላል ማለት ነው። ሌላኛው ደግሞ በኤችአይቪ ኤድስ የተጠቁ ልጆች ከሆኑ እና መድኃኒት የማይወስዱ ከሆነ ከኖርማሉ ባክቴሪያ ወይ ቫይረስ በተጨማሪ ሌሎችም ደግሞ ለፈንገስ ምናምን በቀላሉ ያጠቋቸዋል። እሱ ደግሞ ለህመምና ከዛ ደግሞ ከከፋ ለሞትም ሊያደርጓቸው ይችላሉ ማለት ነው። ሌላኛው ደግሞ በጣም የሚጠቁት በዚህ በእርግብ ተቅማጥ የሚያመጡት ህዋሲያን በተለይ ከ2 ዓመት በታች ያሉ ህፃናት ናቸው። በተለይ ደግሞ የሚብሰው ደግሞ 6 ወር እስከ 11 ወር ባሉት ነው። ይሄ ደግሞ ምንድነው በዚህ ሰዓት ተጨማሪ ምግብ ስለምናስጀምራቸው ያ ምግብ ደግሞ ንጽህናው የተጠበቀ ላይሆን ይችላል። ስለዚህ በዛ ሰዓት ልጆቹን ለባክቴሪያ ለቫይረስ እናጋልጣቸዋለን ማለት ነው። ሌላኛው ደግሞ በተለያየ ምክንያት ዝም ብሎ አላስፈላጊ አንቲባዮቲክስ ወይም መድኃኒት የምንሰጣቸው ከሆነ ኖርማሊ መድኃኒት መስጠት ያለባቸው ሐኪም ሲያዝላቸው ብቻ ነው። ስለዚህ ባክቴሪያ ወይ ደግሞ ቫይረስ በራሳችን ከሱቅ እየገዛን ከፋርማሲ እየገዛን መድኃኒት የምንሰጣቸው ከሆነ ይሄም ላላስፈላጊ ባክቴሪያ ኢንፌክሽን ሊያጋልጣቸው ይችላል ማለት ነው ልጆችን። በሶስተኛው ምድብ ደግሞ የምናየው የአካባቢያዊ ተጽዕኖዎች ናቸው። ለምሳሌ የሚኖሩበት አካባቢ በጣም ድህነት የበዛበት ከሆነ፣ በጣም ቆሻሻ የሚበዛበት ከሆነ እሱ ሲጫወቱ ከልጆች ጋር ሲጫወቱ በራሳቸውም ሲጫወቱ የተለያዩ ባክቴሪያዎችን ቫይረሶችን በቀላሉ ከመሬቱ ላይ ከአቧራው ላይ ወደ አፋቸው እንዲገባ በእጃቸው ላይ እና ከዛ ወደ አፋቸው እንዲገባ ስለሚያደርግ እሱ ለኢንፌክሽን ያጋልጣቸዋል ማለት ነው። ሌላኛው ደግሞ የልጁን ንጽህና በደንብ ማንጠብቅ ከሆነ ተጫውቶ ሲመጣ ንጽህናውን በደንብ እጁን ወይ ደግሞ ገላውን በደንብ ማናጥበው ከሆነ ልጅየው አሁንም ለበሽታ ሊጋለጥ ይችላል ማለት ነው። እሱ ደግሞ ተቅማጥ ሊያመጣ በሚችል ተህዋሲያን ሊያጋልጠው ይችላል። ከዛ በሱ ከታመመ በዚህ ምክንያት ብዙ ችግር ሊፈጠርበት ይችላል ማለት ነው። እነዚህ አሁን የነገርኳችሁ በሽታው እንዲጋለጥ ወይም ልጁ ለበሽታ እንዲጋለጥ የሚያደርጉት ነገሮች ናቸው። ምልክቶቹ እንግዲህ ግልጽ ናቸው። የመጀመሪያው ያው ተቅማጥ ነው። በቀን 3 ጊዜ እና ከዛ በላይ ቀጭን ምንድነው ስሙ ካካ የሚል ከሆነ ተቅማጥ አለው ማለት ነው። ከዚህ ግን ይሄን እንደዚህ ተቅማጥ ብቻ አይደለም። ተቅማጡ እየቀጠለ ሲሄድ ዲሃይድሬሽን ወይ ደግሞ ድርቀት ያጋጥመዋል። ድርቀቱ ከዛ ደግሞ ሆድ ህመም ሊያመጣበት ይችላል። ድርቀቱ ደግሞ በጣም በሲሪየስ ነገር ነው። ቶሎ ብለን ወደ ጤና ጣቢያ ሄደን ካልታከመ በጣም ሲሪየስ ነገር ነው። እስከ ሞት ሰውነታቸው አብዛኛው ሰውነታችን ውስጥ ውሃ በጣም አስፈላጊ ነገር ነው። ስለዚህ ዲሃይድሬት ሆነ ማለት ወይም ደግሞ ፈሳሽ በሰገራ ቶሎ ቶሎ የሚወጣ ከሆነ ሴሎቻችን ለሚጠቀሙት ፈሳሽ አይኖራቸውም። ስለዚህ ስራቸውን በደንብ አይሰሩም። ስለዚህ ለተለያዩ ሰውነት አካላቸው ወይም ደግሞ ኦርጋኖቻቸው ስራቸውን እንዲያቆሙ ከዛ ደግሞ ከከፋ ወደ ሾክ ያደርሳቸዋል። ሾክ ማለት እንግዲህ ሾክ በጣም ሲሪየስ ነገር ነው። ሾክ ካልታከመ ወደ ሞት ነው የሚያጋልጠው ማለት ነው። ስለዚህ እነዚህ ምልክቶች ናቸው ያሉት። ትኩሳት ምናምን ሊኖረው ይችላል እንደ ተጨማሪ። ዋናው ግን እነዚህ ነገሮች ናቸው። እነዚህ አሁን ምልክቶቹ ናቸው። ኮምፕሊኬት ሲያደርግ የሚያመጣውን ነገሮች ነግሬያችኋለሁ። ድርቀት ያመጣል፣ ሾክ፣ ኩላሊታቸው ላይ
ስራውን ሊያቆም ይችላል። ምክንያቱም ፈሳሽ ስለሚያስፈልግ ማለት ነው። የምግብ እጥረት ኢንፌክሽኑ ኖርማሊ አንጀታቸው ላይ ነው ሲጀመር። ከዛ ግን ወደ ሌላው ሰውነታቸውም እየተላለፈ ይሄዳል። ከዛ ሊጥላቸውም ይችላል፣ ኮማ ሊያመጣባቸው ይችላል። እነዚህ ነገሮችን ሊያመጣባቸው ይችላል ማለት ነው። በደንብ በስርዓት ማናክመው ከሆነ ማለት ነው። ህክምናው እንግዲህ 3 ወይም 4 መሰረታዊ ነገሮች አሉት። የመጀመሪያው ለሁሉም የሚያስፈልገው ነገር ፈሳሽ ያስፈልጋቸዋል። ፈሳሹ ደግሞ ዝም ብሎ ፈሳሽ ሳይሆን ኦአርኤስ የሚባል ነው። ኦራል ሪሃይድሬሽን ቴራፒ። ይሄኛው ዝም ብሎ ውሃ አይደለም፣ ጨው ያለው ውሃ ነው። ከፋርማሲ የሚገዛ ነው። ኦአርኤስ ብላችሁ ትገዛላችሁ። ግን ፕሪፈር የምናደርገው እዛው ሄዳችሁ ጤና ጣቢያ በሆነ ሆስፒታል እንዲወስዱት ነው። ሌላኛው ደግሞ ዚንክ ያስፈልጋቸዋል። ዚንክ እጥረት ስለሚኖራቸው ተቅማጥ ያላቸው ልጆች ዚንክ መውሰድ አለባቸው። ሌላኛው ደግሞ ምግብ መመገቡ መቀጠል አለባቸው። ጡት የምናጠባ ከሆነ ጡት ማጥባቱ መቀጠል አለበት። ሌላኛው ደግሞ አስፈላጊ ሆኖ ምርመራ ከተደረገ በኋላ አስፈላጊ ሆኖ ከተገኘ መድኃኒት ሊያዝላቸው ይችላል ሐኪሙ። እንግዲህ ምግብ ኖርማሊ ኦአርኤሱ አሁን በጣም ድርቀት ካላቸው ድርቀቱ በ3 ይከፈላል። ማይልድ፣ ሞዴሬት እና ሲቪየር። በተለይ ሲቪየር ከሆነ በጣም ሲሪየስ ነው ብለው ካሰቡ ቼክ አድርገው ሐኪሞቹ እንደዛ ሲሪየስ ነው ብለው ካሰቡ በአፋቸው ሳይሆን በመርፌ ኦአርኤሱን ወይ ደግሞ የእሱ ሌላ ኢኩቫለንት ሊሰጧቸው ይችላሉ ማለት ነው። ኖርማሊ ግን እነዚህ ነገሮች ናቸው። ኦአርኤስ ይሰጣቸዋል፣ ዚንክ ይሰጣቸዋል። ምግቡን መቀጠል አለብን። ምጡት የምናጠባው ከሆነ ወይ ደግሞ ሌላ ምግብ የሚመገቡን ከሆነ እሱን መቀጠል ያስፈልጋቸዋል። ከዛ ደግሞ አስፈላጊ ሆኖ ከምርመራ በኋላ ሐኪሙ አንቲባዮቲክስ ወይም ደግሞ ሌላ አንቲማይክሮቢያን ሊያዝላቸው ይችላል ማለት ነው። ዋናው ግን በእናንተ መፎከስ ማድረግ ያለባችሁ መጀመሪያ መከላከያ መንገዶቹን ነው። ሌላኛው ደግሞ መከላከል በስርዓት ሳልችል ከቀረን ወዲያውኑ ወደ ጤና ጣቢያ መሄድ፣ እስከዛ ኦአርኤሱን መስጠት። እነዚህ ነገሮች ላይ ፎከስ ማድረግ አለብን ማለት ነው። አንደኛ ኦአርኤሶችን ስንሰጥ ኮንሲደር ማድረግ ያለብን ነገሮች አሉ። ቤታችን ከሆነ ማለት ነው። ሐኪም ቤት እስከምንሄድ ድረስ ኮንሲደር ማድረግ ያለብን ነገሮች አሉ። አንደኛው አይዲያል ፈሳሽ የሚባሉት ወይ ደግሞ ጨው ያላቸው ምግቦች፣ የተወሰነ ጨው መኖር አለበት። ወይም ኦአርኤስ ካለን ጥሩ ነው። ከሌለን ግን ጨው በውሃ አድርገን ሳናበዛ መስጠት እንችላለን። ለምሳሌ ኦአርኤስ ካለ እሱ ነው። ሳልት ያለበት ምግብ እሱን መስጠት እንችላለን። ወይ ደግሞ ሳልት ያለባቸው መጠጦችን ልንሰጣቸው እንችላለን። ወይ ደግሞ ጨው ያለባቸው ማለቴ ነው። የማይመከሩ ፈሳሾች ግን አሉ። ፈሳሾች የማይመከሩ ተቅማጥ ላለባቸው ህፃናቶች አንደኛው ሶፍት ድሪንኮች ወይም ደግሞ ለስላሳ መጠጦች አይመከሩም። ኮካ፣ ለስላሳ፣ ሚሪንዳ ምናምን ነገሮች እነዚህ አይመከሩም። ሌላኛው ደግሞ በጣም ጣፋጭ የሆኑ ፍሩቶች፣ እነዚህም እንትኑን ያባብሱታል፣ ተቅማጡን የባሰ። ስለዚህ እነዚህን ነገሮች ልጅየው ሙሉ በሙሉ እስከ ተቅማጡ እስኪድን ድረስ መስጠት የለበትም። ሌላ ደግሞ ሻይ ያው ስኳር በውስጡ ስላለው እሱ አይመከርም ማለት ነው። ሌላኛው ደግሞ ስቲሙላንት ወይ ደግሞ ሽንት ቶሎ የሚያመጣ ነገር ወይም ደግሞ ዳዩሬቲክስ ይባላሉ። ለምሳሌ ኮፊ ምንድነው ቡና ልንሰጣቸው መስጠት የለብንም። እነዚህ ኦልሬዲ እንደዚህ ተቅማጥ ላለባቸው ልጆች ማለት ነው። ስለዚህ እነዚህ ነገሮችን ማድረግ ያስፈልጋል ማለት ነው። ተቅማጥ ያለውን ልጅ ካገኘን በኋላ እነዚህ ህክምናው ይህን ይመስላል። መከላከያ መንገዶችን እንግዲህ ስናይ የመጀመሪያው በስርዓት ጡት ማጥባት ነው። እስከ 6 ወር ሙሉ በሙሉ ጡት ብቻ። ከዛ በኋላ ደግሞ ጡትም ከዛ በጣም አስፈላጊ የሆነው ደግሞ ተጨማሪ ምግቦች አሉ። እንዴት ነው በስርዓት ተጨማሪ ምግብ የምንመግበው ከ6 ወር በኋላ የሚለውን በዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ትክክለኛ የህፃናት አመጋገብ፣ እሱን ሄዳችሁ ቼክ ማድረግ ትችላላችሁ። ህፃናትን ስንመግብ መጠቀም የለብንም። ይሄ ጡጦ ማስወገድ አለብን። ጡጦ አይመከርም፣ ለኢንፌክሽን፣ ለዲያሪያ ወይ ደግሞ ለተቅማጥ ስለሚያጋልጣቸው ማለት ነው። ሌላኛው ደግሞ ስቶር ስናደርግ ምግቦችን
በስርዓት ስቶር ማድረግ አለብን። ለብዙ ጊዜ ስቶር ማስቀመጥ የለብንም ኩክ ካረግን በኋላ ማለት ነው። ወዲያውኑ መስጠት አለብን። ከሰጠናቸው ደግሞ ፍሪጅ ውስጥ ማስቀመጥ ያስፈልጋል ማለት ነው። ሌላ የሚጠጡትን ውሃ ንጹህ መሆኑን ማረጋገጥ አለብን። እጃችንን ንጽህና መጠበቅ አለበት። ራሳችንንም ከተጸዳዳን በኋላ ሽንት ቤት ከሄድን በኋላ ወይ ደግሞ ልጆችንም ካጸዳዳን በኋላ እና እንደገና ደግሞ ምግብ ስናዘጋጅ ወይ ከማዘጋጀታችን በፊት ወይ ከመብላታችን ልጆችን ከመብላታችን በፊት ንጽህናችንን እጃችንን በተለይ በጣም መጠበቅ ያስፈልጋል ማለት ነው። ሌላ የልጆችን ካካ ስናስብል ስንጠራርግ ምናምን ንጽህናውን በደንብ መጠበቅ አለበት ማለት ነው። ሌላኛው ደግሞ የልጆችን ከምንትኑ በተጨማሪ እንዳልኳችሁ ከጡቱ በተጨማሪ ሌሎች ተጨማሪ ምግቦችን ከሁሉም የምግብ አይነት ከፕሮቲኑም ከፋቲ አሲዱም ወይም ደግሞ ከሚነራሉም ከቫይታሚኑም ሁሉም የሚያስፈልጉ ይችላሉ በትንሽ በትንሹ እያደረግን እንደየእድሜያቸው መስጠት ያስፈልጋል ማለት ነው። ሌላኛው ደግሞ ክትባቶችን ማስከተብ ነው በስርዓት የሮታ ቫይረስ አለ የሚዝል ቫይረስ ክትባቶች አሉ። ሌሎችም ክትባቶች አሉ። ስለ ክትባትም በዚህ ምን መቼ መቼ ልጆች መከተብ እንዳለባቸው የሚያሳይ ቪዲዮም በዚሁ ቻናል አለ። ሊንኩን ከዚህ ቪዲዮ ዲስክሪፕሽን አስቀምጥላችኋለሁ እሱንም ቼክ አድርጉት። በስርዓት ኖርማሊ ልጆቹ ከአንድ አመት በታች የሆነው ልጅ የተወለደ ጊዜ ይከተባል። ከዛ ከ6 ሳምንት በኋላ ይከተባል። ከዛ ከ10 ሳምንት በኋላ ከዛ ደግሞ ከ14 ሳምንት ከዛ ደግሞ ከ9 ወር በኋላ እነዚህን ክትባቶች ማግኘት አለበት። ስለዚህ ስለነሱ እነዚህን በስርዓት ማስከተብ አለብን ማለት ነው። ዝርዝሩን እንዳልኳችሁ ቼክ አድርጉት ቪዲዮ ላይ። ሌላኛው ደግሞ የቤታችንን ውሃውን ጠቅላላ ደግሞ ጽዳታችንን ንጽህናውን የቤቱን የአካባቢውን ንጽህና መጠበቅ አለበት። ምክንያቱም ውሃው ብቻ ሳይሆን አካባቢው ንጹህ ካልሆነ ሲጫወቱ ከዛ በኋላ ከተጫወቱ ሲመገቡ እቃ ምናምን በእጃቸው ስለሚያነሱ እቃው ደግሞ ንጹህ ካልሆነ ልጆቹን ለኢንፌክሽን ወይ ደግሞ ለተቅማጥ ለሚያመጣ ባክቴሪያ ወይም ቫይረስ ሊያጋልጣቸው ይችላል ማለት ነው። ሌላኛው ቶሎ የምናደርገው ነገር ምንድነው? አንዴ ምልክት ካየን ቶሎ ብለን ኦአርኤስ እየሰጠን ከዛ ቶሎ ብለን ወደ ጤና ጣቢያ ወይ ደግሞ ወደ ሆስፒታል ወስደን ማሳየት ወይም ማሳከም ያስፈልገናል ማለት ነው። እነዚህ ናቸው ለዛሬ ያመጣሁላችሁ ቪዲዮ። ቻናሉን ሰብስክራይብ አድርጉት። በቀጣይ ሌላ ጠቃሚ መረጃ ላይ ይዤላችሁ እቀርባለሁ። እስከዛው ድረስ ቻው የሀገሬው ልጆች ቻው።